እዚህ ጋር በፎቶ የምትመለከቷቸው ልጆች ወፈር ያለው ሀብታሙ ቀጠን ያለው መኮንን ይባላሉ። በዩናይትድ አረብ ኢማሬት ነዋሪ ናቸው። 1 ዓመታቸው ነው ከመጡ። ደላላ ናቸው። አንድን ወንድ ልጅ ስራ ሲያስገቡ በ600 ድርሃም እየተቀበሉ ስራ የሚያስገቡ ፎርማልም ናቸው። ላይክ ደሞዝ የሰራተኛ ደሞዝ ሰብስበው የሚያከፋፍሉት እነሱ ናቸው ላስገቧቸው ሰራተኞች ማለት ነው። እናም ማርች 12 የ139 ሰራተኞችን ደሞዝ ካሰሪው ፓኪስታኒ ከሆነው ከካምፓኒው ባለቤት ካሰሪ ተቀብለው ትናንትና በአንድ ቀን ልዩነት ማለት ነው ማርች 13 ኢትዮጵያ ገብተዋል። እናም አሁንም ላይቭ ላይ ነን። ልጆቹ በጣም ነው የሚያሳዝኑት። የ139 ምስኪን ድሃ ላብ ይዘው ወደ ኢትዮጵያ አምልጠዋል። አሁንም እባካችሁ ከሀገር እንዳይወጡ እነዚህ ልጆች ከኢትዮጵያ በሊቢያም ሆነ በሳውዲ በባህር ምናምን አድርገው በህገ ወጥ መንገድ ከሀገር ለመውጣት ስለሚሞክሩ የኢትዮጵያ ሕዝብ እንዲተባበረን የትም ቦታ ላይ ያያቸው ሰዎች ለህግ አሳልፎ እንዲሰጣቸው እንጠይቃለን። እነዚህ ምስኪን ድሆች ደሞዛቸውን ይዘውባቸው በጣም ትልቅ ብር ነው ይዘው የጠፉት። ተባበሩን። ይህን ቪዲዮ ሁላችሁም ሼር፣ ዲዩት፣ ሪፖስት አድርጉት ፕሊዝ። አረ በጣም ይደብራል። እግዚአብሔርን በጣም ያስጠላል። ስደት ላይ ያላችሁ በተለይ ታውቃላችሁ የብዙ እንዴት ሰው ገንዘብ እንደሚያገኝ አብሶ ወንዶች ምን አይነት ዋጋ እየከፈሉ የቤት ኪራይ እየከፈሉ በተለያየ ወጪ ያለ ሆኖ ነው ገንዘብ የሚያገኙት። ከዛ ካገኙት ገንዘብ ላይ ደግሞ የ300 ሰው ገንዘብ እነዚህ 2 ሰዎችን ብቻ በልተው ጠፉ። ስለዚህ አሁን ከዱባይ ላይ እነሱ ኢትዮጵያ እንደገቡ ነው እንግዲህ መረጃ እየደረሰ ያለው እንደሰማችሁትን ከሆነ ማለት ነው። ስለዚህ ምን ማድረግ አለብን? ከኢትዮጵያ እነሱ አሁን እቅዳቸው ማቸስ ይሄን ሁሉም ብር ይዞ ኢትዮጵያ ውስጥ የመኖር አላማቸው የለም ወይ ከሀገር ለማውጣት የተዘጋጁ ይመስላሉ። ብዙ ጊዜው ያቅዱበት እቅድ ነው ይሄ በእርግጠኝነት ማለት ነው። ስለዚህ ግን ምንድነው እኛ እነዚህ ሰዎች ኤርፖርት ላይ ቢገቡ በህግ ወቅት መንገዱን ቢሆንም ቢሄዱም ፓስፖርታቸው በእጃቸው ላይ ስላለ ሁሉም ሰው ሼር እና በቃ መልእክቱን ቢያስተላልፍ ሁሉም ሰው ቪዲዮ ቢሰራ እነዚህ ሰዎች ሊያዙ ይችላሉ። እርግጠኛ የምንሆነው ማለት ነው። ይያዛሉ፣ ደግሞም ይያዛሉ። የሰው ላብ የበላ ሰው የትም አይደርስም። የሰው ላብ ነው፣ ሀቃቸው ነው። ስለዚህ እግዚአብሔርን ደግሞ አሳልፎ አይሰጣቸውም እና እንተባበር እነዚህ ሰዎች እንዲያዙ ማለት ነው። ይያዙ እስቲ ባሉበት ቦታ እንዲያዙ ሁላችንን እስቲ የራሳችን ድርሻ ቪዲዮ እንስራ፣ ሁላችንን ሼር እናድርግ፣ በእውነት እንተባበር። በጣም በጣም ያሳዝናል። እነዛ ሰዎቹ ቦታ ላይ ሆነን እኛ ስናስብ ምን አይነት ስሜት ይመስላል እንደ ራሳችን ስናስብ ማለት ነውና እንተባበር። ሼር በማድረግ ሁሉም ሰው ቪዲዮ ስሩ፣ ሁላችሁም ቪዲዮ ስሩ። በቃ በዚህ አጀንዳ ላይ ሁላችንም ቪዲዮ እንስራ። የነዚህ ላባቸው ቢያንስ እንዲመለስ እንተባበር እላችኋለሁ። ሰላማችሁ ይብዛ ወገኖቼ።